ሃይ ጋይስ እንዴት ናችሁ? ዛሬ እንግዲህ ፈንዲሻ ቲቪ ምን ልናዘዝ ላይ ቀርብ ያለው እንግዲህ ቶኔን ተከታተሉት። ዳይ ነበር በጠዋት ከቤቷ ሂጂ ልጠራ በጉቦ ነው የምንሰራው ማለት እንደ በትኛውም የመንግስት መስሪያ ቤት እጃችንን ዘርግተን ሆነሽ መቼ ተመችቶሽ ግን ጥለኛ ድር ነግሬ አስጠንቅቄ። ሙሉ ስምሽ ማን ይባላል? እሺ ሙሉ ስሜ ፍቅር አብታደለ እባላለሁ። የተወለድሽ የት ነው? የተወለድኩት ጎጃም ገጠር አካባቢ ነው፣ ግን ከ3 ዓመት በኋላ ናዝሬት አዳማ ነው ያደግኩት የኖርኩት። በልጅነትሽ ምን አይነት ልጅ ነበርሽ? በጣም አክቲቭ እንግዲህ አሁን ካሁኑ ይብሳል። ስፔሻሊ ከገጠር ከመጣ በኋላ ደግሞ በጣም አስቸግር ነበር። ናዝሬት ምናምን ካሉ ልጆች ጋር ባህሪ አይሄድም ነበር ምናምን በጣም ነበር ማስቀው ሲነግሩኝ ማለት ነው። I was really hilarious apparently። ምን አይነት ተማሪ ነበርሽ? እስከ ስንተኛ ክፍል ኤሌመንተሪ ያው ያስተማር ልጅ ነበርኩ። በጣም እንግዲህ በጣም አይባለው ግን ጎበዝ ተማሪ ነበርኩ። አማራጭ ኖሮ ሳይሆን ግዴታዬ ነበረ ጎበዝ መሆን ማለት ነው። ያደኩ ስመጣ ሃይ ስኩል አካባቢ ስቲል ከ1 እስከ 10 ብቻ ከዛ አይ ቲንክ 9 ወይ 10 በኋላ ሆሌንጀርስ ምናምን ሌላ ተማሪዎች ብቻ ሲመጡ ምናምን አይ ቲንክ መሸጋሸግ ጀመርን። ስቲል አቨሬጅ አሪፍ ነበር። ደህና ተማሪ ነበርኩ። አሪፍ ነበር። በልጅነትሽ የቲያትር ተዋናይ መሆን እንደምትፈልጊ ትናገሪያለሽ። እንዴት ፍላጎቱ አደረብሽ? የዛኔ በቃ አስተማሪ ሲቀር ምናምን ፍሪ ፔሪድ ላይ ምናምን በቃ እኔ ነበርኩ ብቻ ይሄ ያሉ ነው የሚያስቁ ተማሪ ምናምን አጫጭር እዛችሁ ጋር ፈጥረ ምናምን ጭውውት ምናምን ሰራ ነበር ምናምን አማርኛ ምናምን በጣም ኢንትረስት ያደርገኝ ነበር። ይሄ ድራማ ተውኔት ወይ ደግሞ ወግ ምናምን በደንብ በጣም በፍላጎት ነበር የምናቀርበው። ድራማ ምናምን ዳይሬክተር ጋር ምናምን ክላስ ውስጥ እናቀርበው ነበር ምናምን። ሜዲሲን እንዴት ገባሽ? ሜዲሲን የፋዘር ፍላጎት ነው ሙሉ ለሙሉ። አይቭን አስክድም ልክ ይሄ ቲያትሪካል አርቱን ምናምን ስጠይቀው በጣም ነበር የቀለደው። ውጤት ሰው ይዞት እንዴት እንደዚህ አይነት ነገር ያስባሉ ምናምን ብሎ ፊልዱንም ሀገሩም እሱን ይመረጣል። ዶክተር ተብሎ መጠራት ይሻላል ወይስ በስምሽ? አይ በስሜ ይሻለኛል። ያው ፕራክቲስ እያደረኩ ስላለ ነው ማለት ነው። እንዴት የሎጂስቲክስ ስራሽን ጀመርሽ? አይ ቲንክ ሎጂስቲክስ ስራ የገባሁት በሰው አለ አይደለ ፌስቡክ ላይ ማውቃት ልጅ ነበረች። ከዛ ስራው ያስፈልገኝ ነበር ገብቼ አይ ቲንክ አለቃዬ ህንድ ነውና ኢንተርቪው ሲያደርጉ ኦፍ ኮርስ ሂ ዋዝ ሰርፕራይዝድ ምናምን ዲግሪው ሜዲካል ዶክትሬት ስለነበረ ምናምን ነገር ግን ያው ኢንተርቪው ስታደርጉ እኛ እንደ ጉራ ሳይሆን ሜዲሲን ስትማሩ ለየትኛውም ቻሌንጅ አይ ቲንክ ብቁ ናት። በጣም ከባድ ስለሆነ ያኛው ትምህርት ኢንተርቪው ላይ ሂ ሶ ሰምቲንግ መማር እንደምችልና ስራው መልመድ እንደምችል ከዛ በኋላ አስገባኝ። ተማርኩኝ። ምንም ነገር አላውቀው ነበር ከመጀመሪያ ጀምሮ ማለት ነው። አሁን እዛ ላይ ነው ያለሁት 2 ዓመት አይ ቲንክ ሊሆነኝ ነው ኤፕሪል ሲመጣ። ሙዚቃ ትወጃለሽ? ምን አይነት ሙዚቃ? እንግዲህ ናዝሬት ያው እንግዲህ ያደጉ ሰዎች እንትን ይረዱኛል። አፍሮቢት ምናምን በጣም ነበር የመቸን። በጣም አሁን ፋዘር እንዳይቆጣ እንጂ ዴይ ፓርቲ ምናምን በጣም እንትን ስንል ነበር። እንግዲህ በጣም እንጨፍር ነበር። አፍሮ ነገር ይመቸኛል፣ የሚያንቀሳቀስ ነገር ይመቸኛል። ከኢትዮጵያ ከሆነ ግን የድሮ ዘፈን በጣም ወዳለሁ። ይሁኔ በላይ መጥቀስ ፈልጋለሁ ስለወዳለሁ እና ቴዲ አፍሮ፣ ጂጂ እንደዛ። ቲክቶክ ለመጀመር ስታስቢ አሁን ያለኝ ተቀባይነት ይኖረኛል ብለሽ አስበሽ ነበር? አላሰብኩም። እንደቀልድ ነበር ዝም ብሎ የጀመርኩት። አክቹሊ ግን ሰዎች የሆነ ፐርሰናሊቲ ራስን ነው ስመጣ አይ ቲንክ እየወደዱት ይመጣሉ። በቃ ፍሪ ኮንክ ምናምን ስቲል ደና ነገር አድርጌበታለሁ በቲክቶክ ብዬ አላስብም። አሁን ላይ ገና በደንብ መስራት እንዳለብኝ ይገባኛል። የሆነ ያለቀቀኝ ነገር አለና 9 to 5 ስራ ደግሞ ተሰሩ በጣም ሰዓትም ስለሚይዝ ምናምን አቬሌብልም አትሆኑም ከሰዎች ጋር ለመስራትም ምናምን። ስለዚህ ብዙ እንደሚቀረኝ አስባለሁ። የሆነ ከሬጅ አግኝቼ አይ ቲንክ የኛውን ፖዝ አድርጌ ሞሮፍ ወደ ይሄ ቲክቶክ ላይ በደንብ ሰራ ደስ ይለኛል ቱ ቢ ኦነስት። የምትወጂው ቲያትር እና የቲያትር ተዋናይ ወይም ተዋናይት ማን ናት ወይም ማን ነው? እንጃ ብዙ አይቻለሁ፣ ግን ባቢሎን በሳሎም በጣም ደስ የሚለኝ በጣም ብዙ አይቻለሁ እና ላስት ታይም ራሱ በጣም እንደ አጋጣሚ ደስ ያለኝ የመጨረሻ መድረኩ ላይ ራሱ አግኝቻለሁና በጣም ደስ የሚሉት እና መስከረም አበራ በጣም መድረክ ላይ ደስ የምትለው በጣም እሷ ደስ ትለኛለች። ያው አለማየሁም ኦፍ ኮርስ በጣም ጎበዝ ነው። በቃ አሉ እኔ አሁን ላይ እና ፍቃዱ በጣም ጎበዝ ነው እና ቲያትር በዚህ አጋጣሚ ቦሪኝ መስላ ሰዎች እድል ስጡትና እዩ። በጣም ደስ ይላል። ምክንያቱም አክሽን ከት በሌለበት ቲያትር በጣም ደስ ይላል። ይሄ ናቹራል ነው። በጣም ህይወት አለው። በጣም ይጋባባቸዋል ስሜታቸው ምናምን በጣም ደስ ይላል። እኔ ብቻዬን ገብቼ ምናምን ነው የማየው። በጣም ደስ ይላል። ምክንያቱም ዙሪያ ያለው ሰው በጣም ኢንጆይ የሚያደርገው ሰው አይደለም ያለው ጓደኞቼና አንዳንዶቹ ናቸው እና በግድም እያስለመድኩም ነው። ከስራ ራሱ መስሪያ ቤት ኮሊጎችን ይዤ እጃቃለሁ እንዴ ቀይነ ቲያትር አለ አዲስ በጣም ማየት አለበት ምናምን ብዬና ዲስአፖይንትድ ሆኖ ያቆም እድል ነው ሰው ያልሰጠው እንጂ ለቲያትር በጣም የሚገባውን ያህል እንትን አላገኘም ብዬ አስባለሁ። በህክምና ሙያሽ እየሰራሽበት ነው? አይደለም ከተመረቅኩ በኋላ አላውቅም። እዛው ግን ጅማ ዩኒቨርሲቲ ኢንተርንሺፕ ያው 1 ዓመት ፕራክቲስ ማድረግ አርጋችሁ ነው ያው
እየተከፈለን እንደምንለውና የዛኔ ነው ዶክተር ተብዬ ኤምአይ ሜዲካል ኢንተር ተብዬ የሰራሁበት እንጂ ግራጁዌት ካረኩ በኋላ አልሰራሁበትም። እሱ ፕላን እሱ ይሄ ዲሲዥን አሁን ድንገት ወጥቼ እንደሰው ስራ አጥቼ ምናምን ሳይሆን 4ኛ ዓመት ነው የወሰንኩት ውሳኔ ነው። 4-5ኛ ዓመት ሆኜና ለማንም ያው እንደ ሰው ሁሉም እኮ ይሉ ነበር የምር አክቹሊ ግን ያረኩት እኔ ነኝ። አይ ቲንክ ዙሪያ ካሉት it wasn't my passion ፍላጎት ያልነበረም ግን out of respect for my dad እና ብዙ ውለታ ስላለብኝ ነው የጨረስኩት። የሶሻል ሚዲያ ሰው መሆን በመደበኛ ስራ ላይ የሚያመጣው የተቀባይነት ችግር አለ ብለሽ ታስቢያለሽ? አለው አክቹሊ ግን እኔ አይ ቲንክ እድለኛ ነኝ ብዬ አስባለሁ። ኮሊጎቼ ኖርማሊም በወሬም በጨዋታም እንዲሁ ስለማዝናናቸው ምናምን ሰፖርት በጣም ያደርጉታል ነው። ኢቭን ማይ ቦስ ያውቃል ቲክቶክ ነው እኛ ጅቡቲ ድረስ ካምፓኒ አለና ጅቡቲ ራሱ ያሉት አይ ቲንክ ሼል ሆልደርስ ነው ያዩኛል። ኢንስታግራም ላይ የሚያውቁታል ኮንቴንቴን ተቀብሎታል። ተፈጥሮ እንደዛ ስለሆነ ምናምንም ኢቭን አሁን እንደዚህ ትልቅ ሚቲንግ ላይ ይዞ ሲሄድ ምናምን ይጠቅሷሉ ላይ እንደ ኩራት ምናምን ባይዘ ቲክቶክ አላት እንደዚህ ሚሊዮን ሰው ምናምን ያያታል የሆነ ቪዲዮ ምናምን ብሎ ኢቭን ትልቅ ሰዎች ጋር ማመዛችሁ ፈረንጆች ጋር ይጠቅሷልና አክሰፕት አድርጎታል። እኔ አምላኪ ግን ሌላ ቦታ ላይ አምሹር ስፔሻሊ ሀበሻ አካባቢ ያለ ቦስ ምናምን ቢሆን አይ ዶንት ቲንክ ይላል አንደርስታንድ የሚያደርጉ አይመስለኝም። ምክንያቱም ጊዜ እየተሻማችሁ ነው ብሎ ያስባሉ። እኔ አሁን ሞስት ኦፍ ማይ ቪዲዮስ ቢሮ ውስጥ ነው ያሉት እንዳለ የምታዩት ባክግራውንድ ምናምን ቢሮ ነው። ግን ዴይ ነው ታይም የሆነ ሴልስ ነገር ነው ፍሪ ታይም ሳገኝ ምናምን የምሰራውና አንደርስታንድ አድርገውኛል። ግን ሞስት ኦፍ ዘ ቦስ አይ ዶንት ቲንክ ዴይ ዊል አንደርስታንድ አይ ዶንት ቲንክ ዴይ ዊል ላይክ ዛት። በስራ ሰዓትሽ ውስጥ በጣም ደስ የሚልሽ ጊዜ የትኛው ነው? አይ ቲንክ ኦፍኮርስ እንደማንኛውም ሰዓት አካባቢ ይመስለኛል ጋዘር አድርገን ምናምን ኦፍኮርስ እኔ ነኝ ያው ካሉት ማስቀው ምናምን አስለማሳቅ ሞክራለሁ። ሶስት ጥቅም ደስ ስለሚለኝ በጣም ነው ሞክረው ደም ስሬ ሲገታተር ነው ሞክረው ለማሳቅ ምናምን እንበላለን ቡና ምናምን ታይሙ ደስ ይላል። ብቻ ማይ ኤንቫይሮንመንት ኢዝ ጉድ አክቹሊ። ለዛ ነው መወሰን የሚያቃተኝ ስራውን አቁሞ ወደ ቲክቶክ በደንብ ሙሉ ለሙሉ ፎከስ ለማድረግ ኮምፎርታብል ስለሆንኩ ነው። አሪፍ ታይም ቲንክ እሱ ይመስለኛል። ለካ የልጅነት ህልምና የትልቅነት ህይወት ይለያያል ብለሽ ያሰብሽው መቼ ነው? አይ ቲንክ ከ30 ካለፍኩ በኋላ በደንብ በቃ እየገባኝ ያለው። ምክንያቱም ልጅ ሆኜ በጣም እንደዚህ አልመሰለኝም ላይፍ እንጃ 20 ቤት ምናምን ብዙ ነገር አቺቭ ምናምን ታረግ ይመስልሃል ምናምን ከዛ 30 ሂት ምናምን ሳረግ በጣም ይለያያል በጣም። ከዛ በኋላ በደንብ እየገባኝ መጣ። ምክንያቱም ሰው እንዳሰበው በቃ አይሆንም። ብዙ ነገር አለው ላይፍ ብዙ አፕስ ኤንድ ዳውንስ አሉ ብዙ ባምፕ አለው። ከ30 በኋላ በደንብ የገባኝ ላይፍ አይ ቲንክ። ሰዎች እንደ ዝነኛ እንጂ እንደ ባለሙያ ባያዩሽ ቅር ይልሻል? ቅር አይለኝም። በጣም እንደውም ያደክመኛል እንደ ሕክምና ባለሙያ አስበው በጣም ብዙ ጥያቄ ስለሚጠይቁኝ ቱ ዚስ ዴይ አላቆመም አሁንም ቢሆን ማለት ነው። ከጥፍር እስከ ትልልቅ ኬዞች ነው የምጠየቀው ባይ ዘ ዌይ እና people actually want you to give them ይሄ ዲያግኖሲስ እዛው ላይ ኦን ዘ ስፖት እንደሰጣቸው ይጠብቃሉ። ላይ ሲቲ ኤምአርአይ ላብራቶሪ ይዤ ምናምን የሚዞር ነው የሚመስላቸው እና አለመመለስ እዛው ጋር እማታቅና ነው የሚመስላቸው እና ግን እንደዛ አይደለምና አይ ቲንክ እንደ ኖርማል ሰው ቢቆጥሩኝ ደስ ይለኛል። ኦፍ ኮርስ የሆነ ዲግሪው እንዳለ እንዲያውቁት ፈልጋለሁ እንደ ተማረ ሰው ስለለፈውበት፣ ግን እንደ ባለሙያ ባያዩኝ ደስ ይለኛል። ኦሬዲ በዛ ላይ በጣም የተከበሩ ሰዎች ስላሉና መጠየቅ ያለባቸው መሄድ የሚችሉባቸው ሰዎች ስላሉ ማለት ነው። ያቺ ተዋናይ መሆን የምትፈልገው ፍቅር ዛሬ አንቺን ብታይሽ ምን ትልሻለች? አይ ቲንክ አሁን ገና ትንሽ እየነቃሽ ነው የምትለኝ ይመስለኛል። ረጅም ዓመት 9 ዓመት ነው ባይ ዘ ዌይ እንትን ግቢ ላይ ያቃጠልኩትና ረጅም ዓመት ፈጅቶብኛል። the whole time ማይ ውስጥ ያለው ብሬኔ ጠይቀኛል በቃ። ግን አይ ቲንክ አሁን ላይ ገና አሁን ያለችው ትንሽ ብትሆንች ቲክቶክ ያው እንቅስቃሴ ያላትና አይ ቲንክ አሁን ላይ ገና ደስ ይላል ይመስለኛል። ግን ገና ነው በጣም አርሊ ነው እንደዚህ ለማውራት። ብቻዬን መሆን ፈልጋለሁ የምትዩ መቼ ነው? ይሄ ኦቨርቲንኪንግ ሂት ሲያደርግ በጣም ያው እንደ ሴትና በቃ እዚህ ኢትዮጵያ ውስጥ ደግሞ 30 እንዳለፋት ሴት አሉ ኦቨርቲንኮች ነው ሂት ያደርጓቸዋል ሞመንቶች አሉና እነዚህ ሞመንቶች ላይ ሁሌ ዙሪያ ያሉ ሰዎች እንዳስቅ ይጠብቁሃል ወይ ኒውር ላይክ አውት ጎይንግ ስትሆን። አንዳንዴ ግን እንደዚህ አይነት ሰዎችም ታይም ይፈልጋሉና እሱን ሰው አንደርስታንድ ያደርግ። ትንሽ ፊት ከተለወጠ በቃ ምን ደብሮሻል ምን ሆነሽ ነው የሚሉት ሞመንት አለ። እንደዛ ባይጠይቁና ብቻዬን መሆን ፈልጋችሁ ሞመንቶች በጣም አሉ። ላይክ ስፔሻሊ አፍተር ወርክ አሉ ብቻ ቀናቶች ማቶች ኢን ማይ ሩም ምናምን ማሳለፍ የምፈልግባቸው ምክንያቱም አሉ ቀናት በደንብ። ዶክተር መሆንሽ ለሰዎች ያለሽ ርህራሄ ጨምሮታል? አዎ በጣም በእውነት ኢንተርንሺፕ ላይ በነበረኝ ታይም አንድ አመቱ ላይ አላቅም ጓደኞቼም እንግዲህ ያዩት ስለሚያዩት እንትን ሊሉ ይችላል። በጣም ማዝነው አይነት ኢንተርን ነበርኩኝ። በጣም ኦቨር እንትን ነኝ። ጥሩ ነውም እያልኩ አይደለም ባይ ላይክ ሜዲካል ዶክተር ስትሆኑ
ያኛውን አዘኔታውን ወደ ጎና አድርጋችሁ ነው በደንብ ትሪት ማድረግ ያለባቸው። እኔ ግን ሁለቱም የተቀላቀለብኝ አይነት ኢንተርን ነበርኩኝ የዛኔ። ምክንያቱም በጣም ነበር ማዘኑ የሚበዛውና የምር ያንን ፔሸንት ኢቭን ከኔ እጅ ከወጣ በኋላ ራሱ ፎሎ አድርጌ ምናምን በጣም እከታተለው ነበር እስከመጨረሻው ድኖ እስኪወጣ ምናምን። በጣም በቤተሰብ ቱ ዲስ ዴይ እስካሁን የሚደውልልኝ ፔሸንት ፋሚሊዎች አሉ። አሁን ላይክ ፕራክቲስ ማድረግ ስለሚመስላቸው ፔሸንቱን ሉዝ አድርገው ማለት ነው ፔሸንቱ ሞቶባቸው ሚስቱ እስካሁን የምትደውልልኝ ሰው አለች እና በጣም ያሳዝናቸዋል። ሰው በቃ አልጋ ላይ ተይዞ እንደዛ ሲሆን ከእናንተ ውጭ ዞሪያ ከማየው ነጭ ካረገው ሰው ውጭ የሚረዳቸው የለምና በዛ ሀት ብዙ ነገር ያስባልና መሞትም ምናምን አትሊስት ጥሩ ታይም ሊኖረው አደርጋለሁ። ኢቭን ሙሉ መስል ማይሰራላት ፔሸንት ነበረች። አይ ሪመምበርና በቋንቋ እንግባባም ነበርና በማሽን ነው የምትተነፈሰው። ቁርአን ምናምን ከፍትላት ነበር በቃ ለማዝናናት የኦሮምኛ ቀልድ ምናምን በጉግል አድርጌ ምናምን ዩቲዩብ ላይ ያሳያት ነበር። አይ ሪመምበርና ተሰቃለች በአይኗ አንባዌ ይሄ በቃ ስሜት ታሳኛለች ወይ ብሊንክ ታደርጋለች እና ሁሌ እኔ እዛ ዱቲ ካሉ ተፈልገኝ ነበር በቃ በምልክት አስፈልገኝ ነበርና አይ ቢሊቭ ጥሩ ጊዜ ሰዎች ማንኛውም ሰው በቃ ስፔሻሊ ታመሙ ሰው ዴኒ ድርህራይ ከኛ ከምንም ነገር በላይ ሜዲካል እንትኑ እንዳለ ሆኖ ሶሻል ሚዲያ ላይ ባለችው ፍቅርና ከሶሻል ሚዲያ ውጪ ባለችው ፍቅር ልዩነት አለ? የለም እንደውም ሞር አላሳየሁትም እንጂ አይ ቲንክ ራሴ ነኝ መሆኑ ይቀረኛል ወደ ሞር ራሴ መሆን ግን ስቲል አይ ልዩነት የለም ምንም ራሴ ነኝ። ሞር ስለማላወራ ግን ኮንቴንት ዝም ያለ ሰው ሰዎች ያው ሲያወሩኝ ሊለይ ይችላል እንጂ እንዲህ ስታይ ዋይዝ ግን ያው ነኝ ያስባለሁ። በህይወት ከሌሉ ዘፋኞች አንድ ዘፋኝ አሁን ቢኖር ደስ ይለኛል የምትዩ ማንን ነው? አይ ቲንክ ማዲንጎ አፈወርቅ። አይ ቲንክ እሱ በጣም ገና በደንብ ሳንጠግበው ነው ሄዶና ለኔ ማዲንጎ አፈወርቅ በደንብ ሌላ ብዙ መሆን ኦን ዘ ስፖት የመጣልኝ አንደኛ ላይ እሱ ነው። በጣም ያሳዝናል። ላስት አልበሙ ላይ ሙሉ ኦልሞስት አይ ቲንክ he was going through divorce or something ይመስላል የሚመስለው እውነተኛ ይመስል ነበርና ያሳዝን ስለነበር እሱ አልበም ሙሉ መመርጠው ራሱ የለኝም። በጣም ነው የሚያሳዝነው እና በጣም ሂት ያደርጋል። ድምጹም ዜማውም everything was perfect። ዛሬ ብትታሰሪ ጓደኞችሽ ምን አድርጋ ነው ብለው ያስባሉ? እንጃ ምን አይነት ቦታ ላይ ነው ይችላል አይደል ነው ኢቨንት ላይ ምናምን ኮነ እንግዲህ ኦቨር የሌላ አጓጉል ዳንስ ምናምን እንጃ ዝም ብዬ እንደፈለኩ ነው ማለት ምናልባት እንጃ እሱ ወንጀል ከሆነ አላውቅም ግን ወንጀል ከሆነ እኔ እንጃ አይዲ ምናምን ለማየት ሞክራለሁ አይደል ነው ሜቢ በስሜ ምናምን ከሆነ በሌላ ጉዳይ ከሆነ እንጃ አላውቅም። ለየት ያለ ባህሪ የለኝም እንጂ አውትጎይንግ ግን ብቻ እብድ ነሽ ይላሉ ግን እሱ እንግዲህ አላውቅም ወደ ወንጀል ወደዛ ጋር የሚያስጠጋኝ አይመስለኝም። አላውቅም። ራስሽን ይቅርታ የጠየቅሽበት አጋጣሚ አለ? በጣም ብዙ ጊዜ ይቅርታ ጠይቄያለሁ። በቃ ምክንያቱም ኦፍ ኮርስ እነኛን ነገሮች ያደረኩት አውት ኦፍ ሪስፔክት ፎር ማይ ዳድ ማለት ነው። ረጅም ዓመት ተሰቃይቼበታለሁ ሜዲሲኑ እና በጣም ነው ለራሴ ማዝነው ከእንጃ ሰው ከሚያስበው በላይ እና አይ ቢሊቭ ሰዎችም ለራሳቸው ማዘን አለባቸው ብዬ አስባለሁ። ምክንያቱም በጣም ረጅም ስትረግል አድርጌበታለሁ ቱ ዘ ፖይንት ወጥቼም ለማልፈራበት ነገር ማለት ነው። እሱ ፓርት በጣም አይ ነው በጣም ብዙ ሰው አክሰፕት ለማድረግ ይከብዳል ምናምን ግን ራሴን እዛ ነገር ውስጥ ስላስከቱ ያ ሁሉ ስትረግል እናንተን ስላለፍኩኝና ስቲል ስለቆምኩኝ በቃ ስቲል አይ ቲንክ ያን ነገር ላይ ነው ይቅርታ ምለው ራሴን በማይሆን መንገድ በጣም ብዙ ተሰቃይቻለሁ ምናምን እና ኤክስፔክት በቃ ኦፍ ኮርስ ሰው ያደርጋል ግን ራሴን ብዙ አላስጨንቅም። በቃ ይቅርታ አደርጋለሁ በጣም ለራሴ በጣም ምክንያቱም you did enough ከምትችይበት ላይ ብዙ ነገር አድርገሻል ምናምን ብዬ ማሰብ ነው። ስኬት ማለት ላንቺ ምንድነው? ገንዘብ ወይስ ሰላም? ምንም ሰላም ይመስለኛል። ኦፍ ኮርስ አይ ኖ አሁን ላይ በጣም ማኒ ማተር እንደሚያደርግ ግን ብዙ ደዎች እና ያለና ገንዘብ ይዞ ደግሞ ሰላም የላቸው ሱስ ውስጥ በጣም አዲክት ማአዘቅት ውስጥ የሚገቡ አሉ። ምክንያቱም ኮንትሮል ማድረግ ካልቻልክ ገንዘብም በጣም ከባድ ነገር ነው። በጣም መጥፊያ ሊሆን ስለሚችል ግን ሰላምን የመሰለ ነገር የለም። እኔ አይ ሃቭ ፒስ ራሴ ከብዙ ነገሮች ጋር ታርቂያለሁ። ኢቭን መጥፎ ያደረጉኝ ሰዎች ራሴ በቃ ትቼዋለሁ። ስትተውና ከራስ ጋር ሰላምን የመሰለ ነገር የለም በጣም ምክንያቱም ይዘው የምተኛው የምትነቃው ህሊና ብሬን ካንተ ጋር ስለሆነ ይኒድ ሰላም እሱን በምን ማገዛው if you have mental disorder እና ሰላም ከሌለክ ማኒ ምንም ሊያደርግ አይችልም ብዬ ነው ማስበው። ሰላም ይበልጣል። በልጅነትሽ የነበረሽ የትወና ፍላጎት አሁንም በውስጥሽ አለ? ግን አይ ቲንክ ሞር ኢንተርቴይነር ይሄ እንደ ሆስት ምናምን ኢንተርቴይንመንቱ ላይ በእንትን ብል ይመስለኛል። ምክንያቱም ፍርሃት አለኝ ብዬ አስባለሁ። ትወና እስቲ አይ ዶንት ኖ ዊል ሲ ወዴት እንደሚሄድ ገና ነው እንግዲህ ስቲል ብዙ ታይም አለ ብዬ ማሰብ ሰው ነኝ። ግን አለቀቅ ስሜቱ አልጠፋም። በጣም ስቲል ኢንተርቴይንመንት ኢንዱስትሪ ነው በጣም የሚያስደስተኝ። በቃ ሰዎች ምናምን ሆኖ ሳይ ይሄ የእንትን ቅናት አለ
ስጋዊ ነው መንፈስ የትኛው እንደሆነ ብቻ አላውቅም። ብቻ ያድርብኛል የምር በቃ ወይን ታድለው በቃ ዊሽ እንደዚህ አይነት መድረክ ላይ ሆነ እንደዚህ በና ሰው ባስ ምክንያቱም ቢሮ ውስጥ አይዱት ጓደኞቹ ጋር አይዱት አምደ ዋኔ ከቀረው ማይ ጋር ዛሬ ቀረሽ ደበረ ምናምን መባል አይነት ሰው ነኝ። ግን ዋይ ናት ዱ ኢት ፎር አ ሎት ኦፍ ፒፕል ብዙ ሰዎች መሳቅ ወይ መዝናናት የሚያስፈልጋቸው ሰዎች አሉ ብዬ አስባለሁና እንደዛ አይነት መድረክ ላይ ራሴ ባይ ደስ ይለኛል። ወደፊት አሁን አብረን ፊልም እንስራ የሚል ጥያቄ ቀርቦልሽ ያውቃል? አይ እንደዛ አልቀርብልኝ ገና ራሴን በደንብ ኤክስፖዝ እንትን አላረኩም ብዬ አስባለሁ። ገና ነው ገና 86,000 ነው ፎሎወር ነው ያለኝ ገና ነው ስራ ይፈልጋል። ይሄ ደግሞ አይ ቲንክ ኮንጀስት ሆኗል በጣም ያለው ነው ያለው ቲክቶክም ፊልሙ ኤቭሪቲንግ አሁን ያለው ማለት እንደ ድሮ አይደለም 5 years ባክ ያለውና አሁን ያለው በጣም ኮንጀስት ስለሆነ የሆነ ዩኒክ ነገር የተመምጣት አለበት ብዬ ሰው አምናለሁ። አይ ቢሊቭ በጣም ብዙ ስራ እንደሚቀረኝ ግን ቻንስ ለመስጠት ይፈልካል። እንግዲህ አም ኦፕን። ከሰዎች የተቀበልሽው የማትረሺው አድናቆት ምንድነው? አድናቆት በዚህ በቲክቶክ ላይ ወይስ ከዛ በፊት በነበረው ህይወት ወይ? ይሄ እንዳልኩ ፔሸንቶች ማረሳቸው ፔሸንቶች አሉ በቃ እና ይሄ የምር አሁን ሌላ ሰው ላይ ምናምን ሲሆን ኦፍ ኮርስ ብሎ ያስመስል አይቻል። ግን ፔሸንትና እነዚህ ፋሚሊዎች የምር ስቲል እየደወሉ ምናምን የሚሉኝ ነገር ምናምን የምር ስለራሴ የምር ይሄ ጥሩ ሰው እንደሆንኩ ምናምን ይሰማል በቃ ምክንያቱም አንተ ያላስተዋልከውን አንተ ያረከውን ነገር በዛን ጊዜ ያረክላቸው ነገር ምናምን ይሆንክላቸው ሌላ ሰው ጋር ኮምፔር አድርገው ምናምን ይነግሩሃል በቃ እንዲህ ምን ያህል ፓሽኔት እንደነበርኩ ምናምን በጣም በቃ እሱ አድናቆቶች ናቸው አይ ቲንክ ውስጥ ሞር የሚቀሩት ከዚህኛው ገና እዚህኛውም ላይ ገና ስለሆንኩ ማለት ነው። ከነሱን አይ ቲንክ አይ ስቲል ሪሜምበር them ቲክቶክ ያው ተመሳሳይ ነው እኮ በጣም ብዙ ፍቅር አለ ግን ዩኒክ እንዲህ ብለው ማስታወስ አምሮ ላይ ቀረብና የለም ብዬ ነው ማስታወስ ገና ነው ወይ ደግሞ በደንብ ስላልሰራው ነው። ገበታ ላይ ባላየው የምትዩ ምግብ ምንድነው? ዱባ ወጥ ኦብቪስሊ ምንም አይለኝና ትራውማም ስላለብኝ ድንች መስሎኝ በልቼው በጣም ነው የሚያስጠላኝ ማየት አልፈልግም ገበታ ላይ። የሰዎች አስተያየት ውሳኔዎችሽ ላይ ምን ያክል ተጽዕኖ አለው? የምር ግን ይሄ አያረግም ምናምን የሚባለው ነገር እንትና ይመስል እንትና ያረጋል አክቹሊ የሆነ ግን ያው በጊዜ ሂደት ግን ትማሩበታላችሁ እንዴት በቃ ሂስ ጀስት ሴይንግ ዳት ሚሊዮን ነገር በቃ እና እሱን ኢግኖር አድርጋችሁ እንዴት ወደፊት መሄድ እንዳለባችሁ ትማራላችሁ እንጂ የምር ይነካችኋል። ደግሞ ሰዎች አስተያየት የሚሰጡት ወይ የሚነካችሁ የምር ኢንሴኩሪቲያቸውን መርጠው ነው የምርም ደግሞ የሆነ አይ ዶንት ኖ እንዴት እንደሚያውቁት ራሱና አያረግም ላል አልችልም ያረጋል ግን ያው ስሩ ታይም ግን እነሱን ተስተውና ፑሽ ስታረጉ የሚወዳችሁ ሞር እየበዛና እነኛ ሰዎች ለነሱ ብላችሁ መስራት ትጀምራላችሁ። ያ ሰው ከፈለገ ማሳለፍ ወይ መተው ስለሚችል ማለት ነው እንጂ አሁን ላይ ምንም አይመስለኝም። የመጀመሪያ ሰሞት ላይ ግን ኦፍ ኮርስ ነበረ የሆነ የተወሰነ ጊዜ ጠፋ ነበር አቆም ነበርና ፍቅረኛ አለሽ? ፖዝ አድርጋለሁ ምንድነው አልመስልም ወይ በጣም ስለማማርር ኮንቴንት ላይ ወይ ሰዎች በጣም ሲንግል መስላቸውና በጣም ነው ሪኩዌስት ውስጥ ምናምን ብትገቡ ዴሞስ ፓስገባችሁ ማለት ነው አግቢኝ ስል ቁጥር ምናምን በጣም ብዙ ነው ያለው ማለት ያስተቃል በቃ ይሄ ምክንያቱም ኮንቴንቴ ኦፍ ኮርስ እስካሁን አለማግባቱ ምናምን በጣም ስለ ፎከስ ለማድረግ በቃ ለመተባበር ነው የሚመስለው። በጣም ብዙ ወንዶች ናቸው የሚጽፉትና አልመልስም ኦፍ ኮርስ ግን አለኝ ለማለት ነው። ዶክተር መሆንሽ ወንዶች አንቺን ለመቅረብ እንዲፈሩሽ አድርጓል ብለሽ ታስቢያለሽ? ይሄ ህክምናው ነው ወይስ የትኛው ህክምናው? አረ እንደዛ አልነበረም። የዛኔም የነበረው ታይም ላይ በእኛ ልክ ሰው አይጠፋም ድስት ግጣሙን አያጣም ነውና አይ አይመስለኝም። ኖርማሊ ፐርሰናሊቲ ማውት ጎይን ስለሆነ አልመስልም ወላ እስከምነግርህ ድረስ ሜዲካል ዶክተር ምናምን አልመስልም ሲል ስለዚህ አይመስለኝም እንደዛ አይመስለኝም። በህይወትሽ ውስጥ በፍቅር ምክንያት የወሰድሽው ትልቁና የተሳሳተ ውሳኔ ምንድነው? በጣም ብዙ ነው ማለት ወደ ኋላ ከሄደ ረጅም ነው ዴቲንግ ላይፍ እኔ ብዙ አይነት ስላለ ብዙ ውሳኔ ያስኛል ብዙ ሳክሪፋይስ ብቻ ያስቃል። የመጀመሪያ አካባቢ ይሄዳላ እንደ መጀመሪያ ሆናችሁ ብዙ ነገር ማድረግ ብዙ ነገር ለዛ ሰው ማድረግ የሚወዳችሁ የሚመስላችሁ ፌዝ አለ የመጀመሪያዎቹ አካባቢ ያለ ምንም ኤክስፖዠር ሳይኖራችሁ እሱ ላይ በጣም ብዙ ነገር በቴብሉ ላይ ነው ማቀርብ ማለት ነው ምንም በዛኛው ሳይድ የሚያቀርብ ምንም ነገር ሳይኖር ማለት ነውና በጣም ብዙ ሳክሪፋይ ነበር ማድረገው። ፋይናንሻሊም በጣም ማድረግ ነበረ ከሴት የማይጠበቅ አይነት እንጃ ብዙ ሌላ ጊዜ በደንብ በስቶሪ ታይም በደንብ ነው ማውራትላችሁ እሱ እንጂ ብዙ ነው ያለኝ እኔ በጣም። ምን አይነት የፍቅር አጋር ነው የምትፈልጊው? አይ ቲንክ ኦሬዲ አለኝ ካልኩኝ እሱን የመረጥኩበትን ወይ መንገር እችላለሁ እንደዛ ካረኩኝ አይ ቲንክ አይ ላይክ እኔ ኦሬዲ ኦፍ ኮርስ በጣም አውት ጎይንግ እና አንተ ስለኮ የተረጋጋ ሰው ይመቸኛል። እሱም የተረጋጋ ነው በጣም ነው ብሬን ደስ የሚለኝ ብሬን ያለ እንጃ እኔ አሞል ስማርት ሰው በጣም ነው የምወደው እግዚአብሔርን something ማወራው ማይገባው ሰው በጣም ማለት ምንም ላደርግ አልችልም አጠገቡ እና እኔ ማይገባኝ ነገር የሚያወራ ሰው ደስ ይለኛል ማለት እኔ ማላውቀው ነገር ትክምቢ ከኔ ፊልድ ውጪ ያለው አይደለ
እንጂ ለኔ አሁን እንደማን ጨዋታው ምናምን ብዬ ምገባ አይነሱ አይደለም። ብሬን ደስ ይለኛል የሆነ ነገር ሌላ ፊልድ ላይ ስማርት የሆነ ሰው የትኛውን ፊልድ ላይ ሆኖ ሂዝ ዋን ኦፍ ዘ ስማርተስት ጋይ የሚባለው ዛኛው ፊልድ ላይ በሱ ባለበት የሆነ ሰው በጣም የሚመቸኝ እንደዛ ነው። ስለ እድሜ የሚሰጥ አስተያየት ይረብሻል? እስካሁን አልረብሸኝ ነበር። ባለፈው አይ ቲንክ ያው የምታውቁ ሰዎች ካላችሁ 32 አካባቢ ላይ ፎር ሰም ሪዝን ሂት አደረገኝ እንጂ አላውቅም። ሌላ ከዛ በፊት ሂት አድርጎኝ አያውቅም ነበረ። ምክንያቱም አይ ቲንክ ኤጅ አንተ የሚለው ያው አቺቭ ካረጋችሁት ነገር ጋር አድርጎ ሰው ስለሚል ነው አሁን እንጂ እኮ ቁጥሩ ችግር የለውም። ኖሬዋለሁ፣ ምንም ምክደው ነገር የለኝም። ኢቭን ማይ ዳድ በጣም ነው የሚናደደው። ለምንድን ነው ቁጥሩ ነው የምትናገሪው? እሱንም ያስረጀዋል ብሎ ፈርቶ ይሆን አላውቅም። በጣም እንደ አራቶኝም አሁን አንዴ ኢንትሪቪው ምናምን ብሎ የሚከራከረው ለ32 አሁን ብል በቃ he will go crazy። ግን ሰው ከኖረበት አሁን በትክክል ከተኖረ ምንም ችግር የለውም። እና ደግሞ አስሎንጋስ ሄልዛችሁ ጤነኛ ከሆነ if you look how do I look እኔ ስንት ዓመት ይመስልሃል አንተ? ስንት ዓመት ይመስልሃል? ገምት ባል ያው ባል ነግርክ እንደዛ አይገዳ ተላተላል 20 ቤት ስለማገኝ አሁን ዋናው ነገር you should look አውቀህ ነው አይደል? ለኔ የፈለኩት ምንድነው በትክክል የተኖረ ወጣትነትና ከሆነ ከዚህ በኋላ የሚቀጥለው በትክክል እየኖርክ ከሆነ እያንዳንዷን ቀን ማተር ያደርግም። ግን አንዳንዴ ይሄ አቺቭ ማረግ ከምትፈልጉት ፐርሰናሊ ሰው ስለ ሶሻይቲ ምናምን ሳይሆን እናንተ ማረግ ከምትፈልጉት ጋር ስቲል ቢሃይንድ ኮናችሁ አልባት የሱ ነው ፓርት ሂት ሊያደርግ ይችላል። ዋንስ ነው ዋይል ሆርሞንም አለኛ ጋር ደግሞ የዛኔ ዋንስ ነው ዋይል ሂት ያደርጋል። እሱ ማለት የሚካድ አይደለም። ይሄ አጉል ላይ ደግሞ ማይንድ ምናምን የሚሉት ማለት እንላለን እኮ ግን አንዳንዴ ይመጣል በቃ የሆነ ሂት ያደርጋል። ምክንያቱም ከራሳችሁ ጎል ጋር ሲወዳደር ማለት ነው እንጂ ኤጅ ኦኬ። ስራሽን ትተሽ በፍቅር ምክንያት ብቻ ወደ ሌላ ሀገር ትሄጃለሽ? ፍቅር ሳይሆን ሲልድ ከሆነ ፊር ላይክ ኢንጌጅ ምናምን አይ ቲንክ ያ ምክንያቱም ዲስታንስ በጣም ፈራ ሰው ነኝ እንጂ እንደዛ ነው። አይ ቲንክ ሌላ ሀገር እሱ ምናምን ቢያገኝ አይ ቲንክ አይወድቆ ግን ኦልሬዲ ሲል በሪሌሽንሺፕ ላይ ሳይሆን ኦልሬዲ ሲል በሆነ ጉዳይ ላይ ነው የሚሄደው። ኢንጌጅ ወይም ሜሪድ ናችሁ ማለት ነው። ዶክተር መሆንሽን ደብቀሽ ከአንድ ወንድ ጋር ፍቅር ለመጀመር ሞክረሻል? አይ አልሞከርኩም። ፍሌክስ ማድረግበት ነገር ነው። ዋንስ ትንሽ እንደማላቅ ካረገኝ ምናምን ባይ ዘ ወይ ምናምን ብዬ ጀምራለሁ። ነገር ማያውቀውን ነገር ልጠራ ምናምን እችላለሁ። በአሁኑ ሰዓት ላንቺ የትኛው ይበልጥ ዋጋ አለው? እንጃ ሁለቱም ግዴታ መመረጥ አለበት። ሁለቱም አብሮ መሄድ ያለበት ይመስለኛል። ስራው ያው ማኒ ጀነሬት የምናደርግበት ያንን ፍቅሩ የምታሳምረው አይ ቲንክ በገንዘብ ነው እና ፕሮግረስ የምታደርገው ሪሌሽንሺፑ ላይ ገንዘብ ሲኖር ስለሆነ አይ ቲንክ አብሮ መሄዱ ነገሮች ናቸው የሚነጣጠሩ አይመስለኝም። ድድ ማስጠር ያለ ፍቅር ማለት አይመችኝ። ተቀምጠው ስራ የተሰማስት በፍቅር አልቅሰሽ ታውቂያለሽ? በስመ አብ እንደዚህ አይነት በጣም አልቅሽ አውቃለሁ። ያስጠቃሉ። አይ ቲንክ ፎር ማንስ ነው አልቅሽ አውቃለሁ አፍተር ብሬክ አፕ ነው። የቀድሞ ፍቅረኛሽ ዛሬ ቢመለስ እድል ትሰጪዋለሽ? አላውቅም። በጣም እንትን ነኝ ስግጥ ያልኩት ነገር አንድ ጋር ከጀመርኩ አንዱ ጋር እስከጠጋ መሄድ ሰው ነኝ። በፍጹም ወሬ በዚህ ራስ ሙድ ይያዝብኝ ነበር። አንድ ነገር ከጀመርኩ ገና ምንም ሳይያዝ በቃ ባንዴ ብዙ ነገር ስለምስል ከዛ ሰው ጋር ወሬ ምናምን አላቆም አላወራም። ከሌላ ሰው ጋር ምንም ፖቴንሻል የሌለው ራሱ ሊሆን ይችላል። ትንሽ ገና ኬሚስትሪ ካገኘው ወዲያው ነው ከሌላ ሰው ጋር ማቆመው ሌላ ወሬ ኢቭን ቻቲንግ ማለት ነው። በአንድ ጊዜ ከሁለት ወንድ ጋር ዴት አድርገሽ ታውቂያለሽ? ሾርተር ሜቢ መሰለኝ አይ ዶንት ኖ አይ ቲንክ ሶ ወይ ሜቢ ዋን ታይም ምናምን በቃ ሎንሊነሱ በጣም ሂት አድርጎ ሜቢ ዋይ ናት ጊቭ አ ቻንስ በቃ ምናምን ብዬ አውቃለሁ ሊሆን ይችላል ብዬ አስባለሁ። ምክንያቱም ዴር ኢዝ ታይምስ የሆነ አንዳንድ ሂል እናድርግ በቃ አሁን ከዚህ በኋላ ፖዝ ላድርግ ምናምን እንልና ከዛ ደግሞ ዩል ሚስ የሆነ አፌክሽን አቴንሽን ምናምን ይላቸዋል። ሾርተር ግን እንደዚህ ዋሽቼ እንትን ብዬ አይደለም በቃ ሌትስ ጀስት ሲ ዌር ኢት ጎዝ ምናምን ብዬ ነው ፌስቲ እንጂ ሰው እንትን ለማለት ሰው ታይም ለማቃጠል አይደለም በግልጽ ተናገሬ ማለት ነው። ከሜሪ አርምዴ ሁሌ የሚያስቅሽ ዘፈን? ወይኔ ሜሪ አርምዴ ባይሶይ ማለት ነው እኔ ያልሰራሁበት በጣም ብዙ ደርቲ ዘፈን አላትና ይሄ ሚዲያ ላይ ማይባሉላላት በጣም ከባድ ሰው ነበረች በጊዜውና አይ ቲንክ ይሄ እስላሙን ታማራ ምናምን የሚለው የሰራሁበት የምታውቁት ከሆነ አይ ቲንክ እሱ ነውና አንድ ቨርስ ተዛለኝ እንዴት ይጣፍጣል የስራን ቤት እንጀራ በሮብ በአርብ በእንትን የተሰራ ምትለዋለና ይሄ she was out of the society በቃ ምንም ይሄ ሮብ አርብ ትበላለች ማንም ሁለት ሶስት ወንድ እኩል ትላለች የሰው ባል ይመቻት ነበር በጣም ለየት ያለቻት እያደነኳት ምናምን ሳይሆን ከሬጅ ይጠይቃል እንደዛ ነው በዛ ሶሳይቲ ጸጉሩን ተተኩሶ በቃ ክራር እንትን እያሉ እንደፈለገ የመኖር እንትን ይፈልጋል የሆነ ነገር ይፈልጋል ምክንያቱም አምሹር እኔ በጣም ተገላ ሊሆን ይችላል ብዙ ነገር ሊሆን ይችላል ግን በራሱ ያቀመው ሰዎች በራሱ ማንንም አትሰማም ነበርና እሱ ነው የተወሰነ ነገር ያው ያኛው ፓርቲ ሰው ተዳሩ ቀርቶ
ፍሪደሟ የምታስቀና አይነት ሰው ነበረች ብዬ አስባለሁ። ለዛ ነው የምትመችኝ። ዛሬ ከፍተኛ ችግር ውስጥ ብትገቢ የምትደውዩ ለማን ነው? ማይ ቤስት ፍሬንድ እና ማይ ቦይ ፍሬንድ። ኢመርጀንሲ ላይ እነሱ ሁለቱ ናቸው ያሉት። አይ ቲንክ እኔ ሰው የሚደውል እኔ የምደውለው ሁለቱ ጋር ነው። እሺ እንግዲህ የነበሩት ጥያቄዎች ጨርሰናል። በሶስት የተካፈሉ ነበሩ። አይ ሪሊ ሃድ አ ጉድ ታይም። እንግዲህ ሰብስክራይብ አድርጉ ለፈንድሻ ቲቪ። በደንብ ሞር የተሻሉ እንግዶች እንዲመጡ። ቴንክ ዩ